ሸሽታችሁት ከምትርቁት ይልቅ መከራን እንድትጋፈጡ እግዚአብሔር ቢፈልግስ? ይሄንኑ ነው በምድረ በዳ ለወራት ያህል የእስራኤል ሕዝቦች በረሃብ በድካም እና ተስፋ በመቁረጥ በምድረ በዳ አልፈዋል። በአእምሯቸው የተፈጠረው ሐሳብ ልባቸውን ያደነድንና ሙሴን መቃወም መውቀስ ይጀምራሉ። በእግዚአብሔርም ላይ ማመፅ። Why did you bring us out here to die? This food is worthless. Wasn't life in Egypt better than this? በዚህም በደነደነ ልቦናቸው ፍርድ እንዲተላለፍባቸው ይሆናል። በእባቦች ተከበቡ። ሕዝቡ ምንም ሳይዘጋጁ እያለ እባቦቹ በበረሃው አፈር ላይ እየሄዱ ወደ ድንኳናቸው ይገባሉ። አንዳንዶቹ በእግሮቻቸው ላይ ሲያርፉባቸው ይሰማቸዋል። ሌሎቹ እግሬ አውጪኝ ብለው በመጮህ ይሮጣሉ። እንደ አመጻቸው ያህል ይሄ ቅጣት ደንዳና ልባቸው ጸጥ አደረገ። ወደ መራቸው ቢሮጡም ማምለጫ መንገድ ግን የለም። በዚህ ሁሉ ጋጋታ መካከል ይሄ የተለመደ ነገር እንዳልሆኑ ይገነዘባሉ። ይሄ ፍርድ ነበር። ሕይወት ሰጪ በሆነው ላይ ኃጢአትን አድርገዋል። ፍርሃት ወደ ጸጸት አደገ። ድንብርብራቸው ስለወጣ ወደ ንስሐ በቶሎ አቀረቡ። በጌታ እግዚአብሔር ላይ አምፀናል። አንተም ላይ ወደ እግዚአብሔር ጸልይልን። እግዚአብሔርም ሙሴን አለው፣ እባብን ሰርተ በምሰሶ ላይ ስቀል፣ የተነደፈው ሁሉ ሲያይ በሕይወት ይኖራል። ሙሴ ልክ እንደታዘዘው አደረገ። እባቡን ናስ ተጠቅሞ ሰራው። የናሱን እባብ በእጆቹ ቅርጽ አወጣ። ሁሉም ሰው እንዲያይ አድርጎ ምሰሶ ላይ ከፍ ሲያደርገው በማየታቸውም ዳኑ። አሁን ሕይወታቸው የተወሰነው ከወዴት የሚያዩበት አቅጣጫ ላይ ነው። የእባቦቹ መርዝ ወደ ሰውነታቸው ተሰራጭቷል። ሆኖም ግን ወደ ነሐሱ እባብ ባዩ ጊዜ ባደረጉት ነገር ሳይሆን ሕይወታቸው የቀጠለው እግዚአብሔር እንዲያዩ በነገራቸው አቅጣጫ ላይ በማየት። ደህንነት ራሳችሁን ለማዳን ከማሰብ የሚጀምር አይደለም። ይህንን ከተረዳችሁ እግዚአብሔር ሮጣችሁ እንድትሸሹ እየጠበቃችሁ እንዳልሆነ፣ በፊቱ ራሳችሁን በራሳችሁ ለማስተካከል እየፈለጋችሁ ካልሆነ፣ ነገር ግን በቀላሉ እሱ ወዳመለከታችሁ አቅጣጫ የምታዩ ከሆነ እንግዲያውስ ኮሜንት ላይ ጻፉ። አንተን ለማየት መርጫለሁ።